ያዘዝኩት እቃ ወደ ኢትዮጵያ ስላልመጣልኝ አሊኤክስፕረስ ላይ የከፈልኩትን ገንዘብ ሰክሰስፉሊ ሪፈንድ ማስደረግ ችያለሁ። ያንን እንዴት እንዳደረግኩኝ በዚህ ቪዲዮ ነግራችኋለሁ ማለት ነው። ከዚህ በፊት በሰራው ቪዲዮ ላይ እንደማስመልስ ነግሬያችሁ እናንተም ማድረግ ያለባችሁን አንዳንድ ቲፖች ሰጥቻችሁ ነበር። በዚህ ቪዲዮ ኤግዛክትሊ እናንተም ማድረግ ያለባችሁ ነገር ይህንን ካላደረጋችሁ ደግሞ ብራችሁ አይመለስም። ጀስት ከሴለሩ ጋር እንደተስማማችሁ አድርጎ ገንዘባችሁን ይወስድባችኋል። ያለ ሪፈንድ ነው የምትቀሩት። ኢትዮጵያም እቃው ሲመጣ እንደምታውቁት ያው ብዙ ነው ታክስ ክፈሉ የምትባሉት። ለዛ ያለ ብራችሁም ያለ እቃም እንዳትቀሩ ይህንን ቪዲዮ ማየት አለባችሁ። በጣም ይጠቅማችኋል ማለት ነው። ከዚህ ጋር ማያይዤ በተደጋጋሚ የሚጠየቁ ጥያቄዎች አሉ። እነዛንም በዚህ ቪዲዮ መልስላችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቴሶል ይባላል። ይህ ቻናል ቴሶል ይባላል። ጠቃሚና አስተማሪ ቴክኖሎጂካል ምክሮችን፣ ቲፖችን የምንሰጥበት ቻናል ነው። ዛሬ ሰብስክራይብ ባታደርጉ ነገ ማድረጋችሁ ስለማይቀር እንደዛ እንድታደርጉ እየመከርኩኝ ወደ ቪዲዮአችን እንገባለን ማለት ነው። ላስት ታይም እንደተነጋገርነው አገር ውስጥ እቃ ስታዙ ትንሽ ሌት እየሆነ እንደሆነና ከመጣም ደግሞ ብዙ ታክስ እየተጣለ እንደሆነ ታውቃላችሁ። ያንን የምታስቀሩበት መንገድ አለ። አክቹአሊ ማስቀረት አይደለም ግን ሪስኩን የምትቀንሱበት መንገድ አለ። ያንዱ ምንድነው? ኢዘር እዚህ ሀገር እቃው ሲመጣ ቀረጡ መክፈል ነው፣ ወይም ደግሞ ቀረጡ መክፈል ካልቻላችሁ ሪፈንድ ማስደረግ ነው ማለት ነው። ስለዚህ በዚህ ቪዲዮ ሪፈንድ ስትጠይቁ በጣም የምትሳሳቱት ነገር አለ ብዙዎቻችሁ። ፎርም አለ። ያንን ሪፈንድ ስትጠይቁ ስክሪንሻት አስገባላችኋለሁ። ፎርም አለ። እዛ ፎርም ላይ ሴለሮቹ ሪዝን ይሰጧቸዋል። እናንተ ሪፈንድ በምትጠይቁ ጊዜ ሴለሩ እዚህ ነው ያለው እቃው እኮ አንተ ጋር ባይደርስም ልኬልሃለሁ ብሎ ፕሩፍ ይልክላችኋል ማለት ነው። ስለዚህ ያንን ፕሩፍ ሲልክላችሁ አለውና ዲክላይን የሚላል አለው አክሰፕት ወይም ዲክላይን ሪጀክት የሚላለው እናንተ አክሰፕት የምትሉት ከሆነ ያንን ነገር ከሴለሩ ጋር እንደተስማማችሁ አድርጎ ነው አሊኤክስፕረስ የሚወስደው። ከሴለሩ ጋር ተስማማችሁ ማለት ደግሞ ከሴለሩ ጋር ተስማማችሁ ማለት ደግሞ ገንዘባችሁ አይመለስም። ደግማችሁ ደግሞ ለዛ እቃ ለሪፈንድ አፕላይ ማድረግ አትችሉም። እኔ ከዚህ በፊት ተሰስቼ እንደዛ አክሰፕት ብዬ ለእቃው በቃ ደግመ ሪፈንድ መጠየቅ አትችልም ማለት እዚህ ደግሞ ከመጣው ኦብቪየስሊ ቀረጥ የሚጣልበት እቃ ነው። ስለዚህ ከሰርኩ ማለት ነው። ቤዚካሊ ያው እዚህ ከፍዬ ከመወስድ ደግሞ ኢትዮጵያ ከፍላችሁ ከምትወስዱ ገበያ ላይ ያለ የሚቀንስ ብትገዙ ይሻላችኋል። ምክንያቱም ከገዛችሁት በላይ ስለሆነ ቻርጅ የምትደረጉት ማለት ነው። ስለዚህ አክሰፕት መቼም እንዳትሉት ስክሪንሻቱን ካገኘሁት አስገባላችኋለሁ። ሪጀክት ነው ማለት ያለባችሁ። ሪጀክት ካላችሁ በኋላ እቃውን ትመልሳላችሁ አትመልሱም የሚላል። አልመልስም ብላችሁ በቃ ሪዝን ቦክስ ቢኖርም የሆነች ሪዝን ጽፋችሁ ሰብሚት ማድረግ ነው። እንደዛ ካደረጋችሁ ሰክሰስፉሊ እዚህ ጋር ስክሪኑ ላይ ታዩታላችሁ። እኔ እንትን ያለልኝ ኦልሬዲ ሪፈንድ ብዙ እቃዎች ነበር ያዘዝኩት ከምላችሁ በላይ ከባድ ነበረ ብሩ። ብቻ እዚህ ጋር እንደምታዩት ሪፈንዴ ኮምፕሊት ሰክሰስፉል ሆኖልኛል። እንዳልኳችሁ ባለፈው ቪዲዮ ላይ ደግሞ ምን ብያለሁ? እስከ መጨረሻው ሰዓት ድረስ ሪጀክት ብላችሁ መጠበቅ ነው በቃ። ከዛ የሆነች 3 ቀን 4 ቀን ትሬሽሆልድ አለው። ያቺ ስታልፍ አሊኤክስፕረስ ራሱ ገብቶ ምን ያደርጋል? ብራችሁ እንዲመለስ ያደርጋል። ስለዚህ አክሰፕት ብቻ ነው ማለት የሌለባችሁ ማለት ነው። እንደምታዩት እኔ በከፈልኩበት ሜተድ ይላክልሃል ብሎኛል። ማክሲመም 4 ቀን 5 ቀን ቢቆይ ነው፣ ከዛ በላይ ቆይም ብሩ እንደሚገባ ተስፋ አለኝ ማለት ነው። ስለዚህ እናንተም ብራችሁን ለማግኘት እቃው ከመጣ ቀረጥ ነው እንዳልኳችሁ የሚጣለው። ለዛ ብራችሁን ለማግኘት እቺን ስቴፕ ሰክሰስፉሊ እንትን ማድረግ አለባችሁ ማለት ነው። ሌላው ደግሞ ምንድነው በብዛት ሲጠየቅ የነበረው አሁን ላይ ከአሊኤክስፕረስ እንዘዝ ወይም ደግሞ አሊኤክስፕረስ የሚተካ ምን አፕሊኬሽን አለ የሚሉ የተለያዩ ጥያቄዎችን ሳይ ነበር። ኮሜንት ላይም በዲኤም የጠየቃችሁኝ ሰዎች አላችሁ። እኔ አሁን ባለንበት ሁኔታ ላይ ሰጀስት ማደርጋችሁ ወይም መመክራችሁ ነገር ቢኖር ማንኛውንም አይነት እቃ ኦርደር ባታደርጉ ነው። ከአሊኤክስፕረስም ከሺንም በሉት ቀረጥ ነው ይጣልባቸዋል። በጣም ብዙ ነው ደግሞ ብሩ። እንደዚህ እንደምላችሁ አይደለም 300% አባዙት። ያው የአንድ ሺህ እቃ ላይ 3000 ብር ቀረጥ እንደዛ እንደማለት ነው። 300% ያን ያህል ድረስ ሊጣልባችሁ ስለሚችል እንትን ባትሉ አሁን ባታዙ እኔ ሰጀስት አደርጋለሁ። ጀስት ከሎካል ማርኬቶች ላይ ፌስቡክ ማርኬት ፕሌስ፣ ጂጂ፣ አፍሮታይ የሚባሉ አፕሊኬሽኖች አሉ። ማታቋቸው ካላችሁ እነዛ ላይ ገብታችሁ ሾፕ አድርጉ። ከሎካል ብትገዙ ይሻላል።
ያው ቀረጥ ከሚቀረጥባችሁ ማለት ነው። ስለዚህ በዚህ ሰዓት ምንም አትዘዙ። አዲስ ኢንፎርሜሽን ካለ ለዚህ ነው ሰብስክራይብ አድርጉ የምላችሁ። ቪዲዮውን ወዲያው ስለምሰራ አዲስ ኢንፎርሜሽን ካለ ጀስት አይ ዊል ሌት ዩ ኖ ጋይስ። ቶሎ ነው ቪዲዮ የምሰራው አዲስ ነገር ሳገኝ፣ ለዛ ሰብስክራይብ አድርጉ። ሌላው ደግሞ ዩኤስዲም ስትገዙ ከኤምኤክስ ላይም ከባይናንስ ላይም ብዙዎቻችሁ የምትጠይቁኝ እንዴት ነው ሴለሩ ሴፍ እንደሆነ የማውቀው የሚሉ የተለያዩ ጥያቄዎችን ኮሜንት ላይ አይቻለሁ ላስት ታይም። ሶ ይሄንን ትንሽ ነገር ካወቃችሁ ገንዘባችሁን አትበሉ። ሌላ ዲስፒዩት ውስጥ ክርክር ውስጥም ከሻጮች ጋር አትገቡም። ዩኤስዲ ስትሸጡ ስትገዙ ማለት ነው፣ ስትገዙ ከሰዎች ክርክር ውስጥ አትገቡም። ስለዚህ ምንድነው ቼክ ማድረግ ያለባችሁ? አንደኛ ሴለሮች ማንኛውም እንትን ላይ ኮምፕሊሽን ሬት የሚባላል። አንድ ሴለር ሲሸጥ አሁን ለምሳሌ ከ10 ሰዎች ጋር ትሬድ ቢያደርግ ከ10 ሰዎች ከአንዱ ጋር ፌል ቢያደርግ ወይ ብሩን ሰዓቱ አልፎበት ሳያስገባ ቢያልፍበት ብቻ በብዙ ምክንያት ሳይሳካለት ቢቀር ከ9ኙ ጋር ግን የተሳካ ትሬድ ቢያደርግ 90% ኮምፕሊሽን ሬት ይኖረዋል ማለት ነው። ስለዚህ የሰውዬ ሞስት ፕሮባብሊ ሌጂት ነው። እናንተን ስካም የማድረግ ቻንሱ በጣም ሎ ነው ማለት ነው። ለዛ ኮምፕሊሽን ሬት የሚባለው እሱ ነው። ስክሪንሻት አስገባላችኋለሁ እዚህ ጋር ኮምፕሊሽን ሬታቸውን ሁሉ ጊዜ እዩ። ከዛ በተረፈ ምን ያህል ትሬዶችን ይህ ሰውዬ ከዚህ በፊት አድርጓል የሚልም በቁጥር ያስቀምጣል እዛ ላይ 100 200 500 the more the trade ሴፍ እየሆነ ይመጣል። አሁን 100 ሰው ጋር ትሬድ ያደረገና 500 እና 1000 ትሬድ ያለው ሰው አንድ አይደለም። ለዛ ብዙ ትሬድ ካለው ሞር ታማኝም ሊያደርገው ይችላል ማለት ነው። እቺን ሁለት ነገር በማወቅ ብቻ እናንተ ዩኤስዲ ስትገዙ ስካም አትደረጉም። በጥንቃቄ እቺን ካያችሁ ሌላ እንትን ውስጥ አትገቡም ማለት ነው። ሴፍሊ ትሬድ እንድታደርጉ ነው እመክራችኋለሁ። ሶ ይሄንን ይመስላል። አሁን በጠቀስኳቸው እንትኖች ላይ የተለያየ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ ሪፕላይ አድርግላችኋለሁ ወይም ደግሞ ሌላ ቪዲዮ ሰራራለሁ ማለት ነው። አይ ሆፕ ይሄንን ቪዲዮ በጣም ወዳችሁታል። በቀጣይ ቪዲዮ ደግሞ ለየት ባለ ቪዲዮ እንገናኛለን። something big is coming ሶ ሰሞኑን አፕዴት ይኖራል። in the few ሳምንቶች ምናምን አንዳንድ እንትኖችን እናስተካክላለን። እንደዛ ይሆናል ማለት ነው። ይሄን ቪዲዮ አዘጋጀሁላችሁ ሶል ነኝ። በቀጣይ ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱልኝ። ካላችሁ እንዳልኩት ኮሜንት ላይ አስቀምጡልኝ። ኤምኤክስሲ ደግሞ ልክ እንደ ባይናንስ አይነት ትሬዲንግ አፕ ነው። እሱን ሳይን አፕ ማድረግ የምትፈልጉ ሰዎች ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ገብታችሁ ሳይን አፕ አድርጉ። በጣም ምርጥ ኤክስቼንጅ ነው። አይ ሆፕ ይሄን ቪዲዮ ወዳችሁታል። ለዛሬ አዘጋጀሁላችሁ ነበር። ቸር ሰንብቱልኝ። ቻው